አይገባም እናታችን። ሰላም ጤና ይስጥልን። የተከበራችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ ለማለት ወዳለሁኝ። ባለፈው ለታ ጀምረን የትንሣኤ በዓልን ከአቅመ ደካሞች ጋራ እያሳለፍን እንገኛለን። እሁድ ለታም እንደዚሁ በዓልን በምታዩት መልኩ ልክ ከላይ በምታዩት መልኩ አብረናቸው አሳልፈናል። እንደገና ደግሞ ሰኞ ለታም እንደዚሁ አብረናቸው አሳልፈናል። ዛሬ ደግሞ ሚያዝያ 11 2018 ዓመተ ምህረት የዳግማ ትንሣኤ ላይ እንገኛለን። ባለፈው 218 ኪሎ ጤፍ ገዝተን ነበረ። ጤፉ ተበጥሮ ተፈጭቶ ልክ በምታዩት መልኩ ተዘጋጅቶ ዛሬ ደግሞ የዳግማ ትንሣኤ በየቤታቸው እየሄድን እንኳን አደረሳችሁ ምንላቸው ምንጠይቃቸው ሰዎች አሉ። በምታዩት መልኩ 20 ኪሎ ጤፍ ዘይትም አለ፣ እንዲሁም ደግሞ የንጽህና መጠበቂያ ሳሙና አለ። እሱን ዛሬ እናደርሳቸዋለን። ይህንን እንድናደርግ በገንዘባችሁ ስታግዙን የነበራችሁ ሰዎች ያው ታውቃላችሁ። እንግዲህ እግዚአብሔር ይስጥልን፣ ሰማዕቱ ቅዱስ ጊዮርጊስ በወጣ የተካለ ማለት እንወዳለን። አሁን ቀጥታ ይሄንን እህል ይዘን በባጃጅ ጭነን በየቤታቸው ያዘጋጀናቸው ሰዎች አሉ። በየቤታቸው ይሄርን እናደርሳለን። ከዚያ በተረፈ ግን በእንደዚህ አይነት መልካም ተግባር ላይ መሳተፍ የምትፈልጉ ሰዎች ነጋሽ ሚዲያን ፎሎ አድርጋችሁ ላይ የተቀመጠ አካውንት አለ፣ ለበረከት ስራ የሚውል የባንክ አካውንት አለ። በዚያ ገቢ እያደረጋችሁ በገንዘባችሁ የተቸገሩትን ማገዝ ትችላላችሁ ማለት ነው። ሰላማችሁ ብዝት ይበልልኝ። መልካም በዓል ይሁንላችሁ። እንኳን አደረሱት። እንኳን አብሮ አደረሰን። ደህና አይደላችሁ? እግዚአብሔር ይመስገን። የበዓል ስጦታ ይዘንሎት መጠን ነው። ይሄ ዘይት ነው የያዙ። ይሄ ደግሞ ሳሙና ነው፣ የልብስ ማጠቢያ ነው። ይሄ ደግሞ 20 ኪሎ ጤፍ ነው፣ ዱቄት ነው። በዓልን ከናንተ ጋር እንድናሳልፍ በውጭ ሀገርም ያሉ አሉ፣ በአገር ውስጥም ያሉ አሉ። ደጋግ ክርስቲያኖች ገንዘባቸውን እያዋጡ ለናንተ ስጦታ እንድንሰጥ አድርገውናልና እነሱንም እስኪ መርቁልን። በረኮ ነው። እድሜ ይስጥልኝ፣ አውደ ዓመቱ ይስጥልኝ፣ ተወራት ተዘመን ዘመን ያሸጋግርልኝ፣ ተጎበዝ በላይ ያውልልኝ፣ ደረጃችሁ ከፍ ይበልልኝ፣ የቆማችሁበትን ለምለም ያርግልኝ፣ የጨበጣችሁትን ወርቅ ያርግልኝ፣ ህዝቡን ጤናውን ይስጥልኝ። ይሄ ጠዋት ማታ ጦለት ማረገው እናንተ ጋር ይዋል ይደርልኝ። ተወንዘ ዲያማዱ ያሎችን ደግሞ የጨበጡትን ወርቅ ያርግልኝ። ተሰው ያስማማልን፣ ትከሻችሁ ይሞቅልኝ። አሜን። እናታችን አይገባም እናታችን ለምለም ያርግልኝ። መድኃኒዓለም ይስጥልኝ። ይበሉ፣ አይዞት፣ መልካም በዓል ይሁንልዎት። እንጠይቅዎታለን። ኧረ ከእንዲሁ አይቸግረኝ ወይ ያቀርብልኝ። አሜን። ሰላም ይሁን።